ስለ ዌብሳይታችን ንገሪያቸው። visaandroid.comን ስንሰራው በጣም ብዙ የተበሉ ሰዎች በሶሻል ሚዲያ አይተን ነበረ። ኢምፐርሰን የነገሩን አሉ እና በጣም ነበር የምናዝነው ኤቭሪ ታይም እሱን ስንሰማና ለምን ሰውን ኤጁኬት አናደርግም? ሰውም ለምን አይጠቀምበትም? አንዳንዴ እኛ የምናውቀውን ነገር በቀላሉ ሰው ላይ አውቀው ይችላል። በቀላሉ ኢንተርኔት ላይ የሚገኝ ነገርን ሰዎች ከሺዎች በላይ እስከ ሚሊዮን ምናምን የሚከስሩ አሉና ይሄ ደግሞ በጣም ሰብአዊነት የጎደለው ተግባር ነውና ይሄንን ነገር ለማቆም ነው አላማችን። የሚፈልጉበት ቦታ ላይ ለመሄድ የሚያስፈልጋቸውን ነገር መስፈት ለማሟላት ይሄን ሁሉም መክፈል የለባቸውም። ኢንተርኔት ላይ ሰርች አድርገው የሚያገኙት ነገር ነው። እሱን ግን እኛ ሞር አንደኛ ነገር ዌብሳይቱ ሙሉ ለሙሉ በአማርኛ ነው የተሰራው። ይሄ ምንድነው የሚያደርገው? በጣም አክሰሰብል ነው የሚያደርገው። አንዳንዶቻችን እንግሊዘኛ ብዙ ላንችል እንችላለን። በጣም ቀላል ሆኖ በአማርኛ ነው የተሰራ። ማንኛውም ሰው አንብቦ መረዳት እንዲችል አቅለነዋል። ከዛ በኋላም ደግሞ በተለያየ ወይ በትምህርት፣ በጋብቻ፣ በቪዚተር ዩ ኔም ኢት እዛ ላይ ታገኙታላችሁ። እንዴት ምን አይነት ሪኳየርመንቶች ማሟላት እንዳለብን ሁሉንም አጠቃሎ የያዘ ሳይት ነው። ቼክ ኢት አውት። በጣም ነው የምትጠቀሙበት። ኮምፕሊትሊ ፍሪ ነው። ምንም ነገር የሚያስከፍል ነገር የለም።